ሰላም ውድ የቲክቶክ ቤተሰቦች የትግል ጓዶች እንዲሁም ለመለው ለኢትዮጵያ ሰላም ለእናንተ ይሁን እያልኩኝ አንዳንድ ነገሮችን ለመናገር ወደ እናንተ ቀርብ ያለው ማለት ነው። ምንድነው የምናገረው? ሰሞኑን ከ21 ጀምሮ ከደብረ ማርቆስ ወደ ስናን ወረዳ ከተማ የሆነችው ረቡዕ ገበያ ሲንቀሳቀስ የነበረው የአብይ ወንበር አስጠባቂ ቡድንና ተላላኪው ባንዳ ንጉስ ተክለ ሃይማኖት ብርጌድና ስናን አባጅሚ ብርጌድ የሆኑ ፋኖችን እደመስሳለሁ አጠፋለሁ እንዲሁም መዳረሻቸውን አጠፋለሁ ብሎ ሲንቀሳቀስ የነበረው ወንበር አስጠባቂው ምን አይነት ስራ እንደተሰራ መንገድ ላይ በ23 ምን አይነት ስራ እንደተሰራ አብዛኛው ማህበረሰብ ባይናችሁ አይታችኋል። ባይናችሁ ያላያችሁ ደግሞ በሶሻል ሚዲያው አይታችኋል ማለት ነው። ሙትና ቁስለኛ እንዲሁም ሬሳ በሬሳ ላይ የሬሳ ነዶ ሆኖ ቀርቷል መንገድ ላይ። የሬሳ መደራረብ የሰው መሞት ይኛል ባያስደስተንም እኛ ፋኖች ተገደን እስኮን ድረስ የምንታገለው ምንም ማድረግ አንችልም። በዚሁ ሌላ የማስተላልፈው መልእክት ለሹፌሮች ነው። ሹፌሮች ንብረታችን እየተቃጠለ ነው፣ ንብረታችን እየተጎዳ ነው ብለ የምታለቃቅ ሹፌር ማለት ነው። እኛ ፋኖች ምንም ልናረጋ አንችልም። የአብይን ወንበር አስጠባቂ ቡድን እንዲሁም ባንዳና የብልጽግና የጸጥታ ኃይል ነኝ የሚልን ተላላኪ እየጫንክ እየተንቀሳቀስክ ፋኖ ወዳለበት ቀጠና እየወሰድክ እኛ ምንም ልናደርግ አንችልም። በቃ በመከላከያና በእኛ በፋኖች መካከል በሚፈጠር ትንቅልቅ ላይ መሀል ላይ እንኳን ንብረቱ አይደለም አንተ ፈሰን ትቀራለህ። ትናንት በህይወት እየተረፍከውም የስናን አባጅሜ ፋኖ አስተዋይ በመሆኑ በህይወት ተርፏል ማለት ነው። በ23 በነበረው ውጊያ የነበረው ሹፌር የተላላኪውን ቁስለኛና አሬሳ ጭኖ ወደ ደብረ ማርቆስ ወደ ከተማ ሊገባ የነበረው ሹፌር በህይወት ተርፏል። ነገር ግን ሌላህ ተጠንቀቅ፣ አስብበት፣ ይዘህ አትምጣ። በቃ ተገድጄ ነው እና ብትገደድ በቃ እምቢ በለው። ቢረሽን ይሻላል በአሰቃቂ ሁኔታ ረግፈና ተቃጥለ ከምቀር ማለት ነው። ይህ መልእክት ለሹፌሮች ይድረስ። ሸር አድርጉ እላለሁ። ሐሳቤን ጨርሻለሁ። አመሰግናለሁ። ቀጣይ በሌላ ስራዎች እንገናኛለን። ድል ለአማራ ህዝብ፣ ድል ለአማራ ፋኖ፣ ድሉ ይቀጥላል። እወዳችኋለሁ። አመሰግናለሁ።